መተናል እንዴት ናችሁ? ሰላም ናችሁ? እንደምናችሁ እያልኩ ይሄ የኔ ቻናል ዩቱብ ነው። ስራ የሆነ ስራ ማስታወቅ እዚህ ላይ ስለምፈልግ ሁሉም ዓለም ላይ ያላቸው ወንድሞቼ እህቶቼ በሙሉ ሼር ላይክ አርጉልኝ እያልኩ እንዲሁም እናንተም ለኔ ሼር ላይክ ካረጋችሁ እኔም ለእናንተ ሼር ላይክ አረጋለሁ። በውስጥ ኮንታክት አርጉልኝ ወይ ደግሞ በኢንቦክስ እንትን ካረጋችሁት እኔም ለእናንተ ሼር ላይክ አረጋለሁ። እናንተም ለኔ ሼር ላይክ አርጉ። ለቢዝነስ ስለሚፈልግ አትሊስት 50 ሰው እስከሚሞላ ድረስ ላይፍ መግባት ስለማልችል፣ ስለዚህ ሁሉም ሰው ከተባበራችሁኝ ሼር ላይክ ካረጋችሁልኝ እኔም እንዲሁ ለእናንተም ሼር ላይክ አረጋለሁ። እንዲሁም በመላ ዓለም ላይ ያላችሁ ኢትዮጵያና ኤርትራኖች ሼር ላይክ አልጉት። ይሄ ለክፋት ነገር የሚጠቀመው ነገር አይደለም። አንዳንድ ሰው እንደምታወቅ ዝም ብሎ የሰው ፊዚካል አይቶ እንደዚሁ አለባበስን አይቶ ብዙ ጊዜ ዩቱብ ላይ የሚያደርገውን የሚለቀውን ፎቶ በእኔ ላይ ሪፖርት ሲያደርጉ ነበሩ። እኔ በህይወቴ እንደዛ ሰው አይደለሁም። ሰውን አይነካም፣ ብሔርን አልነካም፣ መጥፎ ነገር ተናግሬም አላውቅም። ባሌም አይደለም፣ አስተዳደግም አይደለም። የጨዋ ቤተሰብ ልጅ ነኝ። እንደዚህ ዝም ብዬ በሶሻል ሚዲያ ላይ ወጥቼ የማይመለከተኝ ነገር የምናገር ሰው አይደለሁም። ለምን ብዙ እናቶች ያያሉ፣ ወንድሞች እህቶች ያያሉ፣ ትላልቅ ሰዎች ያያሉ። ስለዚህ ለራሴም ተሳስቼ ሰውንም ማሳሳት ስለማልፈልግ፣ ግን አንዳንድ ሰዎች ዝም ብሎ በቃ ፕሮቶኮልን ያስተካክል እዚህ መጥተ የሆነ ነገር አንድ ቪዲዮ ስትለቅ ተከታትለው ሰው ላይ ሪፖርት ማድረግ ሰው አለ። አንደኛ ያ ሰውዬ የሚናገረውና የሚያስተላልፈው ነገር በደንብ ስለማይረዳ ፕሮቶኮልን አስተካክል ስለመጣ ብቻ ተከታትሎ አይቶ ብዙ ጊዜ ሰው ላይ ሪፖርት ያደርጋሉ። እኔ ትንሽ የሰራው ቲክቶክ ላይ ብታዩ የሆነ ፎቶ ሲለቅ የሆነ ብዙ ሰው ላይክ ያደረገ ወዳው ሪፖርት ይደረጋል ወዳው። እኔ ግን ያው በቲክቶክ ላይ የምተዳደረው ዝም ብዬ ለፈን አንዳንድ ነገር ሳያው ዝም ብዬ ሰውን የማይነካ ነገር ለቃለሁ። ግን አንዳንድ ሰው ያንን ነገር ትርጉምም ሳያውቅ ዝም ብለው ወደ ሪፖርት ሄድና ሪፖርት ያደርጋል። እኔ ግን እንደዚህ አይነት ሰው አይደለሁም። ሰውም አስከፍቼም አላቅም። ሰውም ለማስከፋትም አልወድም። ብሔርም እንደዚህ መነካካት ምናምን አልወድም። ለምን ሁሉም ሰው የሰው ልጅ ነው። የሰው ልጅ ተሆኖ እስከተፈጠረ ድረስ በቃ እንደ ሰው አከብራለሁ፣ ብዙ ቦታ ሰጣለሁ። ሰውን ማነካት አልወድም። ሚነካኝ ሰውም እንደዛው አልፈልግም። ይህንን የለቀኩበት ምክንያት ስራ ስለምሰራበት 50 ሰው እስከሚሞላ ድረስ ላይፍ መግባት አልችልም። ለራሴ ቢዝነስ ስለሚጠቀም ለዛ ብዬ ነው ይህንን ቪዲዮ የለቀኩት። ሁሉም ኢትዮጵያኖች ተባብራችሁን ላይክ ሼር ካረጋችሁልኝ ዌል እኔም ለእናንተ ላይክ ሼር አረጋለሁ። በውስጥ ኢንቦክስ ቴክስት ካረጋችሁልኝ መልሼ ላይክ ሼር አረጋችኋለሁ። ከዛ በተረፈ ያላረጋችሁም ሰው አመሰግናለሁ። ለምን ዛሬ ያላረጋችሁን ሰዎች ነገ ልታደርጉ ስለምትችሉ ችግር የለም፣ አልቀየማችሁም። ግን ካረጋችሁልኝ በጣም ደስ ይለኛል። ይሄ ምንም የሚያስከፍለው ነገርም አይደለም፣
የሚጎዳችሁም ነገርም አይደለም። የሚጎዳችሁ ነገር ቢኖር ይሄንን እናንተ ላይክ ያደረጋችሁልኝ ነገር እኔ ተመልሼ ለመጥፎ ነገር ሰውን ለማጎዳት ወይ ደግሞ የሆነ ብሔር ለማንካት ከተጠቀምኩ እናንተም ይጎዳችኋል። ቢኮዝ እናንተ ላይክ ባረጋችሁ ተመልሼ ያንን ቪውን ይዤ ሰው እንደዚህ ፌመስ ሆኜ ሰውን የሚጎዳው ብሔር የሚነካ ነገር ካረኩ ያ ትክክል ነው። ኦፍኮርስ እናንተም አትደሰቱም፣ እኔም ለጊዜ ያስደስተኛል። ከዛ በኋላ ግን ያው ምንም የትም እንደማልደርስ እርግጠኛ ነኝ። ለምን የሰውን ዘር የሚነካ ሰው እንደዚህ ሰውን የሚነካ ሰው የሚያቃሽ ሰው መቼም የሆነ ጊዜ ሄዶ እውቅና ሊያገኝ ይችላል፣ ፌመስ ሊሆን ይችላል። ግን የእሱ ፌመስነቱ ለተወሰነ ደቂቃና ለተወሰነ ቀን ብቻ ነው። ለምን መስላችሁ? 1 ሚሊዮን ይዜ 20 ሰው 50 ሰው ሪፖርት ካረግብህ ሰስፔንድ ከተደረግ ያንን መልሰ ላታገኝ ትችላለህ። ዛሬ ፌመስ ሆንክ ማለት እድሜ ዘላለም ፌመስ ሆንክ ማለት አይደለም። ፌመስነት ደግሞ በጣም ቀላል ነው። ፌመስ ለመሆን ከፎቅ ወደ መሬት ልዘል ትችላለህ፣ ፌመስ ትሆናለህ። መኪና እየሮጠ እያለ ከዛ ብትወርቅም ፌመስ ትሆናለህ። ቀላል ነው። ዋና ግን ምንድን ነው? ለሰው ልጅ ክብር፣ ለሰው ልጅ ቦታ ማስጣት። የፈለክ ነገር ብታጣ ሰው ለአንተ መድኃኒት መሆኑን ሰው ይጠቅመኛል፣ ሰውን ጠቅማለሁ ብለህ ካሰብክ ሁልጊዜ ሰው ከአንተ ጋር ነው። አንተን ይከተላል። አንተን የሚሰራው ስራ ሰው ያይልሃል። ዛሬ እንደ አጋጣሚ የሆነ ነገር መጥፎ ሰዎች አንተ ላይ ሪፖርት አድርጉ ቢያዘጉ ያ ሰው መልሶ አንተን ይክሳል ማለት ነው። ዛሬ ግን አንተ ሰው ላይክ አድርጎልኝ ሄደ የሰው ብር የምትነካ ከሆነ ሰው የምታይቃሽሽ ከሆነ መጥፎ ነገር የምትሰራበት ከሆነ ፕራይስ ትከፍላለህ። አንዴ በቃ ታወቅ በቃ ፌመስ ነኝ ካልክ ቀላል ነው፣ ቀን ይመጣል። ግን ያንን ቀን ማንም አይደርስልህም። ማንኛውም ቲክቶክ ወደበር ዩቱብ ቻናል ሶሻል ሚዲያ የምትጠቀሙ ሰዎች እንደኔ መጥፎ ነገር ባትናገሩ፣ ስለ ብሔር ባትናገሩ፣ ዝም ብላችሁ የራሳችሁን ስራ ብትሰሩ፣ ስለ ራሳችሁ ኑሮ ብትናገሩ፣ ስለ ራሳችሁ ስራ ብትናገሩ በጣም ጥሩ ይመስለኛል። እንደምታውቁ እኔ በህይወቴ እስከዛሬ ሶሻል ሚዲያ ላይ ወጥቼ እንደዚህ እንደዚህ ነው እንደዚህ እናደርጋለን እንደዚህ አድርጉ በህይወቴ እንደዛ ብዬም አላውቅም። ለወደፊትም ስራዬም አይደለም። ስለዚህ ማንኛውም ሁላችን ነው መጨረሻና መዳረሻ ስለማይታወቅ እዚች ዓለም ላይ ያለን እስካለን ድረስ ጥሩ ነገር ሰርተን ከማንም ጋር ፒስ ሆነ ብትኖር እየተመረጠ ይሆናልና። ግን እንደዚሁ አንዳንድ ሰዎች ዝም ብላችሁ የሰው ብሔርና የሰው አክሰንት አይታችሁት ተከትላችሁ የሰውን ቪዲዮ ሪፖርት የምታደርጉት አላህንም ፍሩ፣ ምንም አታገኙ። ግን መጀመሪያ ያንን ቋንቋ ካልተረዳችሁ ይሄ ሰውዬ ምን እያለ ነው ብላችሁ ሰው ጠይቁና መጥፎ ከሆነ አርጉት። መጥፎ ሰው መቼም ቢደረግ በጣም ደስ ይለኛል። እኔ ራሴ ቢያረግ በጣም ደስ ይለኛል። ግን አርጌም አላይም። እንደዚህ አይነት ገባ ውስጥም ወጥቼም አላቅም፣ አልወጣም። መጥፎ ሰው ወሬ ሲያወራ አልሰማም። ያንን ሰው ራሱ አልከተልም። በቃ እዚህ ሀገር ላይ እዚህ ዓለም ላይ ፌመስ ምንድነው? ሰው የሚሳደብ የሚሰራቅ የሆነ ነገር ሲያረግ መጥፎ ነገር ሲያረግ ብሔር ሲያቋሽሽ ሰው ነው ፌመስ የሚሆነው። ፌመስ መሆን ደግሞ ግዴታ አንተ በጣም ታዋቂ ወይ ደግሞ እንዲሁ በትምህርት ደረጃ የራቅ ሰው አይደለም። ማይም ሁሉም ማይም ነው እንዳለ ፌመሶቹ። ይቅርታ አድርጉልኝና ስለዚህ ላይክ ሼር አድርጉልኝ እላለሁ።